ርካሽ ሆነሽ እኮ አይደለም አንቺን በማይመጥንሽ ሚዛን ስለተመዘንሽ ብቻ ነው ርካሽ እንደሆንሽ አድርገው የሚነግሩሽ። እውነቴን ነው። አንድ ሰው እንደዚህ ነሽ ስላለሽ አንቺ ወደ አይምሮሽ አታስገቢው ነኝ እንዴ አትበይ። ሌላ ለራስሽ ከፍ አድርጎ ትልቅ ወርቅ የሚያደርግሽ የራስሽ መመዘኛለሽ። ያንንም ማወቅ ያለብሽ። ዝም ብላችሁ ሴቶች እንትን ነው ምን ሆናችሁ አንድ ውድ ዕቃ እውነቴን ነው ዝም ብለው መንገድ ዳር የሆነ ሰው እንካ ግዛኝ ብትዩ አይ ተበላሽቷል ይሄ ነገር ብሎ አይገዛሽ። ከቦታው ከሆነ ግን በራሱ ነው አንቺ ጠይቀሽው ሳይሆን በራሱ መጥቶ ነው የሚገዛሽ። መንገድ ዳር ከሆነ ግን እንዴ ይሄማ እንደው አዲስ ቢሆንም እኮ ይሄማ የሆነ ችግር ኑሮበት ነው እንጂ ዝም ብሎ አምጥቶም አይሸጥልኝም ይላል። አንቺም ከቦታሽ ከተቀመጥሽ የትኛውም ሰው ፈልጎ ነው የሚወስድሽ። አንቺ ፈልግሽ እኮ አይደለም ፈልጎ ይወስድሻል። ያለ ቦታሽ ከሆንሽ ግን ወርቅ እንኳን ብትሆኚ ጥርጣሬ ስለሚገባባቸው ማንም አይወስድሽም። እንጥቅ ያለሽ ነው የሚያልፈው። እውነቴን ነው። ስለዚህ ቦታሽን ወቂ አለቀ። ቦታሽን ካወቅሽ የትኛውም ቦታ ላይ ትከበሪያለሽ።